ሰላም ቤተሰብ፣ ዛሬ ይዤ የመጣሁት ርዕስ ስለ ታይሮይድ ችግሮች ነው። ስለ ታይሮይድ እጢ ችግሮች ነው። እዚህ አንገታችን ላይ ያለ እጢ ነው እና ሶስት አይነት ችግሮችን ነው ዛሬ ለመወያየት ያሰብኩት። የመጀመሪያው የታይሮይድ ሆርሞን ማነስ ሃይፖታይሮይዲዝም የሚባለው፣ ሁለተኛው የታይሮይድ ሆርሞን መብዛት ሃይፐርታይሮይዲዝም፣ and ሶስተኛው ደግሞ እባጭ በተለያየ ሪዝን ምክንያት ሊያብጥ ይችላል። ለምሳሌ ካንሰር ሊሆን ይችላል። ካንሰር ያልሆኑ እባጮች አሉ። ከዛም በተጨማሪ ደግሞ ላይክ በተለይ ኢትዮጵያ የአዮዲን ዴፊሺየንሲ ሲኖርም እንደዚሁ እንቅርት የመከሰት እድል አለው። ግን ዛሬ ለመወያየት ከሶስቱ ችግሮች ኮመኑንና ለመወያየት የመጣሁበት ርዕስ ስለ ሃይፖታይሮይዲዝም ነው። የታይሮይድ ሆርሞን መጠን ማነስ የሚለው ሲሆን ብዙ ጊዜ እንደዚህ አይነት ሰዎች የታይሮይድ ሆርሞናችን በሚያጥርበት ጊዜ፣ ለምን ይሄን ቶፒክ ያነሳሁት ለምንድን ነው? ታይሮይድ ሆርሞን ኤቭሪ ነገራችንን ነው አፌክት የሚያደርገው። ለምሳሌ ሲምፕቶሞቹን የታይሮይድ ሆርሞን ሲያንስ የሚከሰቱ ሲምፕቶሞችን ለመጥቀስ ያክል፣ የመጀመሪያው ለምሳሌ ፈቲግ፣ በጣም ድካም የማለት ስሜት፣ ይሄ ድብት ዲፕሬሽን። ሌላ ደግሞ ላይክ ኤክሰርሳይዝ እያደረግን ዳይት እያደረግን የተለያዩ ነገሮችን እያደረግን ግን ክብደታችን ዝም ብሎ እየጨመረ የመሄድ አይነት ነገር። ሌላ ፀጉራችን ላይ የመነቃቀል የመሰባበር አይነት ምልክቶች መኖር። ሌላ ለምሳሌ ኢንፈርታይል ሊያደርግ ይችላል። የወር አበባን ማዛባት ሊያመጣ ይችላል ሴቶች ላይ። ብዙ ነገር ላይ ኮንስቲፔሽን። ምንድነው ኮንስቲፔሽን ማለት? ላይክ የሆድ ድርቀት። ስለዚህ ብዙ ጊዜ ምንድነው የሰውነታችንን ሜታቦሊዝም እና እንቅስቃሴያችንን ትንሽ ዝቅ የማድረግ ነው፣ ይሄ ሆርሞን ሲያንስ ማለት ነው። ስለዚህ እነዚህ ናቸው ችግሮቹ። ስለዚህ አንድ ሰው እነዚህ ምልክቶች ካለው አሁን ያልኳቸው ቀጥታ ሄዶ ላብ ቴስት በመስጠት ሃይፖታይሮይዲዝም መኖርና አለመኖር ነው ቴስቶች በሚባል እና ቲ3 እና ቲ4 በሚባሉ ቴስቶች ማወቅ ይቻላል። ግን በተለይ ውጭ ዓለም ላይ የምንኖር ሰዎች ደግሞ ላይክ የሃይፖታይሮይዲዝም መንስኤዎች አብዛኛው ላይክ አንዳንዶች 95 ይሉታል፣ አንዳንዶች ኢቭን 100% ይሉታል አውቶ ኢሚዩን ታይሮይዳይቲስ ወይንም ሃሽሞቶ የሚባለው የሃሽሞቶ ታይሮይዳይቲስ የሚባለው ነው ኮመን ኮዙ ሰው። ስለዚህ ዛሬ የምናወራው ስለ ሃሽሞቶ ታይሮይዳይቲስ ትሪትመንት ነው። ስለዚህ ይሄንን ኮዙ እንዴት ማወቅ እንችላለን? ዴራ ላይክ እንዳልኳችሁ የራሳችን የመከላከል አቅም፣ የራሳችን የሰውነታችን የመከላከል ሴል ታይሮይዳችንን የራሳችንን ታይሮይድ ሲያጠቃው ማለት ነው። ላይክ ኢት ኢዝ አን አውቶኢሚዩን ዲዚዝ ሰው ብዙ ጊዜ ማወቅ ይቻላል። ዜር አር ላብ ቴስትስ፣ ዜር ኢዝ አንቲቦዲ ቴስትስ ዲያግኖስ የምናደርግበት። ስለዚህ አንድ ሰው ያንን ቴስት ካደረገ በኋላ አንቲቦዲዎቹ ፖዚቲቭ ከሆኑ ሃሽሞቶ ነው ወይም አውቶኢሚዩን ታይሮይዳይቲስ ነው እንላለን። ስለዚህ አውቶኢሚዩን ታይሮይዳይቲስ ብዙ ጊዜ ዛሬ የምነግራችሁ ላይክ የፋንክሽናል ሜዲሲን ወይም ናቹሮፓቲክ ሜዲሲን ኦልተርናቲቭ ኦፕሽኖችን ነው። ላይክ ብዙ ጊዜ ላይክ ታይሮይዳችሁ አንሷል ምልክቱ አላችሁ የሚባለው ምንድነው? ሌቮታይሮክሲን የሰውነታችሁን ታይሮይድ ግላንዳችሁ በቂ ሆርሞን ስለማያመርት አሁን፣ ስለዚህ ሌላ በፋብሪካ የተሰራ ታይሮይድ ሆርሞን T4 ሌቮታይሮክሲን የሚባል በዛ መተካት ነው። ይሄ ዋናው ትሪትመንት ነው። ግን ምንድነው እዚህ ትሪትመንት ላይ ችግሩ? የሆርሞኑን እየተካ ነው። ለምሳሌ አሁን ላይ 25 ሚሊግራም ልንጀምር እንችላለን። ከሆነ ወራት በኋላ 50፣ 75፣ 100 እያለ ወደ ላይ ከፍ እያለ ነው የሚሄደው ብዙ ጊዜ። ለምን? ስቲል የራሳችን የመከላከል አቅም ታይሮይዳችንን እያጠቃው እየጨረሰው ስለሆነ ማለት ነው። ስለዚህ በሆል ፐርሰን አፕሮች ላይክ ብዙ ነገሮችን አድሬስ በማድረግ ይሄንን አውቶ ኢሚዩኒቲውን የራሳችንን ሴል የሚያጠቃቡን ነገር እንዴት አድርገን መቀነስ እንችላለን ነው ዛሬ ኦልተርናቲቭ ኦፕሽኖችን የምነግራችሁ። ስለዚህ አንድ ሰው ሲቪር ሃይፖታይሮይዲዝም ላይክ እነዚህ ምልክቶች ካሉ ሌቮታይሮክሲን ይወስዳል። ዞሮ ግን ታይሮይዱን ከመጎዳቱ እንዲያገግምና ወይንም ደግሞ ቢያንስ ወደ ከዚህ በላይ ፕሮግረስ እንዳያደርግ
ሜዲኬሽን የሚያስፈልግ ከሆነ በዚህ ዶዝ እንዲቀጥል ወይንም ደግሞ ኢምፕሩቭ አድርጎ ሜዲኬሽኑ እንዲቆም ሄልፕ የሚያደርጉ ኤቪደንስ ቤዝድ የሆኑ ኦልተርናቲቭ ሜዲሲኖችን ነው የምነግራችሁ ማለት ነው። ስለዚህ የመጀመሪያው እንዳልኳችሁ ምንድነው ይሄ it needs a whole person እና ብዙ ነገሮችን ነው አድሬስ አንድ ላይ የዚህ ሁሉ ኢፌክት ነው ውጤት የሚያመጣው አንድ ነገር አይደለም። የመጀመሪያው ለምንድነው ለምሳሌ አውቶኢሚዩን ዲዚዝ እንደዚህ ያላቸው ሰዎች ታይሮይድ ችግር አውቶኢሚዩን ታይሮይዳይቲስ ያላቸው ሰዎች በተያያዥ የሆነ ሲሊያክ ችግር አንጀታቸው ላይ ሲሊያክ ችግር ያጋጥማቸዋል። እንደገና ደግሞ ታይፕ 1 ዲኤምም የታይፕ 1 ዲኤም የሚባለው ሪሌትድ ይሆናል። ስለዚህ ምንድነው አውቶ ኢሚዩኒቲ አለ ዞሮ ዞሮ። ስለዚህ ምንድነው የመጀመሪያው ነገር የምናደርገው ለምሳሌ ግሉቲን ያላቸው ምግቦችን ከምግባችሁ ሊስት ውስጥ ማስወገድ ነው። ለምሳሌ በብዛት ስንዴ ወይንም ሬይ ሌላ አሉ ሊስቶች። ስለዚህ ግሉቲን ያላቸው ምግቦችን ማስወገድ ይሄንን አውቶ ኢሚዩን ዲስትራክሽን ለመቀነስ ሄልፕ የሚያደርገን አንደኛው ግሉቲን ያላቸው ምግቦችን ማስወገድ ነው። ሌላኛው ደግሞ ምንድነው ሴሌኒየም የሚባል ንጥረ ነገር አለ። ይሄ ሴሌኒየም የሚባል ንጥረ ነገር ምንድነው አንደኛ የታይሮይድ ሆርሞኖች ከተሰሩ በኋላ አክቲቬትድ ለመሆን ሄልፕ የሚያደርግ ንጥረ ነገር ነው። it is a mineral so ሴሌኒየም በመውሰድ ምንድነው ሆርሞናችን ያለው ሆርሞን ቼንጅ እንዲሆን ወደ አክቲቭ ፎርም ቼንጅ እንዲሆን ያደርጋል። ሁለተኛ ደግሞ ሴሌኒየም is important for the glutathione peroxidase ማለት ምንድነው ኦክሲዳቲቭ ስትረስ የሚባል ነገር አለ። ሴሎቻችን ፍሪ ራዲካል የሚባሉ አሉ። እነሱ ተመርተው ሴሎቻችን የሚያጠቁ እነሱን እንዳይፈጠሩ የሚያደርግ ኢንዛይም በዚህ ሴሌኒየም በሚባል ንጥረ ነገር ነው ሰፖርት የሚደረገው። ሰው ሴሌኒየም መውሰድ ሁለተኛው ኦፕሽን። ሶስተኛው ኦፕሽን ስፔሻሊ እንደዚህ እንደ አሜሪካ ያሉ ወይንም ደግሞ ኖርዝ ፖል ዩሮፕ አካባቢ የሚኖሩ ሰዎች ብዙ ጊዜ ብዙ ፀሐይ ስለሌለ ቪታሚን ዲ እጥረት ይኖራል። ስለዚህ ቪታሚን ዲ ሰፕሊመንት ማድረግ ስፔሻሊ እጥረት ያላቸው ሰዎችን ቪታሚን ዲ ሰፕሊመንት ስናደርግ ምንድነው ቪታሚን ዲ ኢት ኢዝ ኢሚዩኒቲያችንን ኖርማሊ ቪታሚን ዲ እጥረት ሲኖረው ሰው ነጭ ደም ሴሉ ምናምን አይቀንስም፣ ግን ምንድነው ፋንክሽኑ ዲስሬጉሌትድ ነው የሚሆኑት። ሰው ቪታሚን ዲ ስንወስድ ምንድነው ኢሚዩኒቲያችን ሞር ሬጉሌትድ የሆነ ራሱን በራሱ እንዳያጠቃ ሰውነታችንን ሄልፕ ያደርጋል። ሰው ሴሌኒየም፣ ቪታሚን ዲ፣ ሌላው ዚንክ፣ አይረን እጥረትም ካለ እንደዚሁ። እነዚህ ምንድናቸው? እነዚህ አጠቃላይ ዚንክ፣ ሴሌኒየም፣ ቪታሚን ዲ የሚባሉት ነገሮች ብዙ ጊዜ በትክክል ኢሚዩኒቲያችን ራሳችን ኢሚዩኒቲ ራሳችን እንዳያጠቃ፣ ሁለተኛ ደግሞ ለሜታቦሊዝሙ ለአክቲቭ እንዲሆን ኢቭን የወሰድነውን ኢቭን ሌቮታይሮክሲን ወደ አክቲቭ ፎርም እንዲቀየር ሄልፕ የሚያደርጉ ንጥረ ነገሮች ናቸው ማለት ነው። ከዚህ በተጨማሪ ለምሳሌ ሰውየው ስትረስ ያለው ሰው ከሆነ ስትረሱን እንዲቀንስ ማድረጊያ መንገዶች ለምሳሌ ብሪዝ ወርክ አሉ፣ ዮጋ፣ ሜዲቴሽን፣ ኢቭን ደግሞ ስራ ጋር ምናምን ሪሌትድ ከሆኑ እነሱ ነገሮች ማስተካከል፣ የላይፍ ኢቨንቶች ከሆኑ እነሱን በማስተካከል ከስትረስ በመቀነስ ማሻሻል ይቻላል። ከዚህ በተጨማሪ የተወሰነ ኤክሰርሳይዝ ማድረግ፣ ኸርባል ሜዲሲኖች ደግሞ አሉ ከእጽዋት የሚገኙ ደግሞ ለምሳሌ እንደ ብላክ ከሙን የሚባል ወይንም ኮሌዝ የተለያዩ ፕላንቶች አሉ። እነዚህ ፕላንቶች ምንድነው አንደኛ ይህንን አውቶ አንታይቦዲ ይቀንሳሉ። ስለዚህ አውቶ ኢሚዩን ዲስትራክሽኑን የሚቀንሱ ናቸው ማለት ነው፣ ልክ እንደ ሌሎቹ ሜቶዶች። ሌላኛው አዳፕቶጀንስ ማለት ምንድነው የትኛውም የኦርጋናችን ክፍል በትክክል ስራውን እንዲሰራ ሰፖርት የሚያደርጉ ናቸው። ለምሳሌ አሽዋጋንዳ፣ እነዚህን በመውሰድ የታይሮይዳችን በትክክል እንዲሰራ ሄልፕ ቡስት የሚያደርጉ አዳፕቶጅን የሚባሉ እርቦች ናቸው። እነዚህን በማድረግና ሌላው የመጨረሻው ቶክሲኖችን ማስወገድ። ቶክሲኖችን ከየት ልናገኝ እንችላለን? ብዙ ነው። ለምሳሌ ኦርጋኒክ ያልሆነ ፉድ የምንበላ ከሆነ ፔስቲሳይዶች ኤቭሪዌር ናቸው። ለምሳሌ
ነፍሳቶችን ለመግደል